እኔ ጋላ መኖሩን አላቅም ምድር ላይ ብላ ከኬንያና ከምንድነው መጣችሁ የሚባለው ከማዳጋስካር እንደመጣችሁ እራሳችሁ ነው እኮ ያስመሰከራችሁት። ለሙሉ ኢትዮጵያዊ ነው የዘፈነው። እናንተ ወጣችሁ እዚህ ሚዲያ ላይ ኦሮሞ የተንጫጫ ላየው ጋላ የምትባሉ ሳትሆኑ አቀሩ እየወጣችሁ ምንድነው እያላችሁ ታለቅሳላችሁ። ምንድነው የሚያስለቅሳችሁ? መትረየስ ተኮሰ እንዴ? ኦሮሞ የሚባል ብሔር አላቅም ብላ ይደብራችኋል አይደል? ወጣ እሷ ማታሳርፋት ከሆነ እኔ የዱራ ሮማን መጣ ግልበጥ አድርጌ ነው ሁላችሁንም ረግጣችሁ። ሁላችሁንም የዘፈነው ቴዲ አፍሮ የጉራጌ ልጅ ነው። ከአማራ ጭንቅላት ላይ ውረዱ ነፍጠኛ እያላችሁ። ለነገሩ ነፍጠኛ ማለት ነፍጥ የተሸከመ ማለት ነው። በ5 ደቂቃ ዘፈን ከፍታችሁ እኛ መሀል ነን፣ እኛ ዳር ነን፣ ኢንዶም እንዲህ ነው የሚል ዘፈን ለራሳችሁ ራሱ ትርጉሙ ማታውቁ የሚያስቅ ዘፈን እያወጣችሁ ራሳችሁ ላይ ታስቃላችሁ። እኛ ምንም አረጋግ በቴዲ አፍሮን እንዴት በ5 ደቂቃ ልገባ ነው? ቴዲ እኮ ቅኔው እኮ ነው። ቅኔ እኮ አለው የቴዲ ዘፈን እኮ የድሮ እስካሁን ይሰማል። ሁሌ ኢትዮጵያ የሚለውን ከፍታለን እስካሁን ድረስ እስከሚያወጣ የድሮ ዘፈኖቹ መተከዛችን። የእናንተ በ5 ደቂቃ የማይደመጥ ኢንቲና ነው፣ መሀል ሊገባ ነው፣ ዳር ሊገባ ነው የምትቀሙ ኢትዮጵያዊነት። ኦሮሞም ኢትዮጵያዊ ነው። ኦሮሞ ካልሆና ኢትዮጵያዊ ካልሆናችሁ በስተቀር ከኬንያ ፓፓፓፓ ዋው! የአራድዬ ልጅ ይመች። አራዳ እንደዛ ነው። ይመች። በቃ የአራድዬ ልጅ ተናገረ፣ የአራድዬ ልጅ ተናገረች። እነዚህ ፋራዎች ምን አባታቸው ሲጀመር ጃርቲሙን በጉም ኦሮሞን ተይኝ ጋይስ። እግዚአብሔርን እውነት ያልኩት ምንድነው አትሊስት የኦሮሞ እናቶች ማለት ነው በስማም በዚህ እድሜያቸው በጣም ስነ ስርዓት አላቸው። እኔ አሁን ስለ ዘር ስለ አማራ ስለ ኦሮሞ ስለ ጉራጌ ላወራ አይደለም የመጣሁት። በዚህ እድሜ እንደዚህ አይነት ሪአክሽን የተለመደ አይደለም እኛ አካባቢ። እኔ ምለው ማለት ነው አንቴ ነው ጉድ ፈልቶ ነው ወጥቶ ነው ገብቶ ነው በ5 ደቂቃ የማይሰማ ሙዚቃ እየዘፈናችሁ ያልሽው አንቴ ነው ገብቶ ነው እያለም እኮ የሚናገረውን ነገር ሰምተሻል። መልእክቱን አስተላልፏል። ሁሌም እንደምለው ቋንቋ መማር የተሻለ ሰው ያደርግሻል። አሁን የትኛው በዚህ ዘመን ያለው የኦሮሞ ጄነሬሽን ነው አንቺን የሚሰማሽ? 10 ዓመት ሙሉ ቲክታክ ላይ ቁጭ ብለሽ ስትሳደቢ ለሀገሪቷ ምንድን ነው የጠቀምሽው? አንቺን የሚሰሙሽ ምን አይነት ሰዎች እንደሆኑ ታውቂያለሽ? እኔ ገልጾኛ ነው የምናገርሽ። ዱርዬዎች፣ ጨርጫሶች፣ ስራ ፈቶች በየሙዚቃ ቤት ስር ሄደው ሙዚቃ ዘፈን ምናምን ዝም ብለው በሱስ የጠነቡ በቃ አለ አይደለ? የአራድዬ ልጅ ምናምን የአራድዬ ልጅ ማን እንደሆነ እናሳይሻለን። እኛ ነኝ የአራዳ ልጅ የሚባለው ራሱ ላይ የሰራ ሽወቱን ስታዩ ታውቂዋለሽ፣ ንግግሩን ስታዩ ታውቂዋለሽ፣ አረማመዱን ስታዩ ታውቂዋለሽ፣ አስተያየቱን፣ ከሰው ጋር አቀራረቡን፣ የሚቆምበት አቋቋሙን ቬሪ ኢምፖርታንት። የአራዳ ልጅ ማለት የኑሮ ዘዴ የገባው ማለት ነው። የአራዳ ልጅ ማለት በተሳደበ ልክ እንዳንቺ በዚህ እድሜ እኔ ማለት ጋይስ አርሙኝ ከተሳሳትኩኝ። ምንድነው የእናንተ እናቶች ምን ይመስላሉ እስቲ ባሉበት አራዲ የመጣሽ ወይ አራዲ በስማ እኔ ኦሮሞ ልጅ አይሻል እንዴ አንቺ ሲጀመር እኔ እንዳጋጣሚ ሆይ ስትባሉ እኮ የምታደርጉት እውነት ሼም ነው እኮ። ምን የመሳሰሉ ቆንጆ እናቶች አሉ በየቤቱ ባህሪያቸው፣ አለባበሳቸው ከጮሁ ቢጫወቱ ቢንጫጩ ከልጆቻቸው ጋር እንዲህ በአደባባይ ከህፃን ጋር መጣላት፣ ከትልቅ ሰው ጋር መጣላት፣ መሰዳደብ፣ አገርን መስደብ፣ መንግስትን መስደብ፣ ህፃናትን መስደብ፣ ሙዚቀኛ መስደብ። ሙዚቀኛ ቢጣላ ነገ አብረው ተባብረው ሙዚቃ ይሰራሉ። ዘፋኝ ነው አለቀ። ዘርን መጨፍለቅ፣ ጋላ፣ አማራ፣ ነፍጠኛ፣ ነፍጥ ምን ይዞ ምን አንቺ አሁን ስለ ፖለቲካ አብራራሽ። ልክ እንዳንቹ የኦሮሞ ልጆችም እኮ ልክ እንዳንቹ እዚህ ላይ ሲጮሁና ቆም ነገር ያሌላቸው ናቸው እኮ አንቺን የሚሰሙሽ ሲጀመር ማለት ነው። ያው አንድ ላይ ስለጨፈለቅሽን ነው እኔ እንኳን መስል ሰጥሽ የመጣሁት። ይጋዝ
ስንት አመት ብሎ ስትሳደብ ምንም ያመጣችሁት ነገር የለም። ስትሳደቡ ስትጮሁ ሰው እዚህ ላይ ያመጣችሁ ስትገለብጡ ፎቶ እየለጠፋችሁ ስትሳደቡ ስንት ነገር በዚህ እድሜያችሁ ስታረጉ በስድብ አገር አይለወጥም። በስድብ ደና ትውልድ መቅረጽ አይቻልም። በስድብ ጥሩ ምሳሌ ሁኑ እናቶች፣ ጥሩ ምሳሌ ሁኑ እናቶች። ይሄ ፖለቲካ ራሱ እኮ እውቀት ይፈልጋል። ፖለቲካ የማያምርበት ብዙ ሰው አለ። እኔ እውነቴን ነው እኮ የምላችሁ። እንደዚህ እኔ ትልቅ ሰው መናገር ራሱ ይከብደኛል። እኔ በጣም ብዙ ትልልቅ ሰዎች አሉ አካባቢያችን ላይ እግዚአብሔርን እና በጣም ክብር ያላቸው ሪስፔክት ያላቸው በዚህ እድሜ ምን ማድረግ እንዳለባችሁ ግዴታ እኮ እንዲጨጭሰሽ ምናምን ተጎሳቆይ ማለት አይደለም። አራዳ የሆኑ እናቶች ነው ያሉን እኛ ቤት ውስጥ እግዚአብሔርን። እንደዚህ አይነቶችን ሳይኔ ምንድናቸው ነው የምለው ጋይስ። ምንድነው ሰው ሃይባይ የለውም እንዴ? ልጅ ባይኖረው ዘመድ ምናምን የለውም እንዴ? ትንሽ ተረጋጊ። እኔ እንኳን አንዳንድ ጊዜ እዚህ ላይ በመናገረው ነገር ቤተሰብ ላይ ምንድነው አንቺ ላይ እኮ ትክክል አይደለም ይሉኛል ጓደኞቼም እንደዛ ማለት ነው። ሃይ የሚለን ሰው ሊኖር ይገባል። በቃ ሆይ ዱርዬ ሆይ ስለ በቃ ሮሚ የፕሬዝዳንት ኦፍ ወሮ ሁሉ ገት ተከራረታ አውልት ልበልሽ አስተርጉመሽ ስም እንግዲህ እንተ ምን ይሉኛል አልቻል እንግዲህ በኦሮምኛ ነው እኛ የምንነግርሽ። እንግዲህ ይሄ ዘረኝነት አይደለም አስተካክሏት ማለት ላይክ ያው ምንዋም ማያስቀም ምንዋም እንትን የለውም። ላይክ ምንድነው ለምሳሌ አንቻ ላይክ ምን እውቀት አንሲ ጀምሮ ኦሮሞ ያለው እውቀት ካለለሽ አይሰማሽም ሲጀበር። የሆነ ሰው መሆን አለብሽ እኮ ሰውን ለመሳደብ ያንን ሰው መብለጥ አለብሽ አንቺ። ሲሪየስሊ እኔ ለእናንተ እንግዲህ ቁም ነገር ያለው ምን እንደሆነ እኔ አይ ዶንት አንደርስታንድ። ምን አመጣሽ? ምን ታመጫለሽ? ስለተሳደብሽ ምን ታመጫለሽ? ምን ጠብ ይላል? ምን ታመጫለሽ? አንተ ስለተሳደበ ኦሮሞ ምን ይሆናል? ማልቶ ጋር ደዱፋ ምንም ነገር እንታመጪው ነገር የለም። ምንም ነገር አላላላላላላ ያለሽ ከዛ ከቹቹ ጋር ተቀባበሉና ዳዳዳዳዳዳዳዳ ተጋፈደደብ ዱጋፋፋንስ ደደቡ መነከት ተወልደ ቤታ ጮሽ ተሳድበሽ ጋላ ምኖ ጋሊቾ ምኖ ስትይ ኢትዮጵያ ስትሄጂ ፊትሽን ተሸፍነሽ የምትሄጂው። እኛ ስንት ሰው እዚህ ላይ ነገር እያብኩ ኢትዮጵያ ሲሄዱ ፊታቸውን ተሸፍነው የሚመጡ ሰዎች አናውቅ እንዴ ጋይስ? በመከራ ሳይጨንቃችሁ ትሳደባላችሁ። ማማ ኢትዮጵያ ቤተሰብ ሁሉ ሰው እዛ ነው ያለው። ስትሄዱ ተሸፋፍናችሁ አፍራችሁ ተደብቃችሁ ምናምን ነው በገዛ ሀገራችሁ እኮ ማለት ነው። የሚነካችሁ ሰው ራሱ ሳይኖር ማልጀት ጡቀና በስማም ጌታዊ ትልቅ ሰው እኮ ማለት እኔ እንጃ ያስተዳደርጋችሁ ያስናሉ። አይዘው ኤኒዌይስ